ሰላም ጋይስ እንዴት ናችሁ? የዩቲዩብ ቻናል ተከታታዮቼ እንግዲህ ዛሬ በአዲስ ቪዲዮ ነው ተመልሼ የመጣሁት። ዛሬ ይዤላችሁ የመጣሁት በኢትዮጵያ ላይ የተከሰተው አዲስ መረጃ አለ። ታዋቂዎቹ ጉድ አረጉን እያሉ ነው የኢትዮጵያ ሕዝቦች። እንግዲህ እንደምናውቀው ፊንቴክ የሚባለው ኢንቨስትመንት ድርጅት የኢትዮጵያን ሕዝብ በልቷል እየተባለ ነው። እሱም የኤሌክትሪክ መኪና በ950 ሺህ ብር መጥቻ አስረክባቸዋለሁ ብሎ ከዛ በኋላ አሁን ቃሉን አጥፎ ጭራሽ ጠፍተውብናል እያሉ ነው። እና ይህንንም የሰሩት ብዙ አርቲስቶች አሉ። አንደኛው መንሱር ጀማል የሚባለው ባለሀብት ሲሆን የኢትዮጵያው፣ ሌላኛው ደግሞ ሰራዊት ወርቄ ነው። ብዙ አርቲስቶች አሉ በዛ መሃል እና በውስጥ መስመር አንዳንድ የተላኩልኝ ቪዲዮዎች አሉ። እስቲ እነሱ ቪዲዮዎች አይተን እንመለሳለን። እስከዛ ይህን ቪዲዮ ላይክ እና ሼር አድርጉ። እናመሰግናለን። ለና አንተና ለኔ ሄኖክ ምናምን እየተጎሳቆልን እንዳለ እናው ማባደን ይገባናል። ግናለን እንግዲህ ቪዲዮ እንዳያችሁት ነው። በጣም እየተጉላሉ ነው ያሉት። እንግዲህ አሁን በእነሱ መፍረድ አንችልም፣ ግን ያለውን ነገር አንደኛ እነሱ የሚያስተዋውቁበትን ፕሮሞሽን እንዲደረግ ማድረግ ነበረባቸው። እነዛ ታዋቂ አርቲስቶች ፕሮሞት የሚሰሩ ሰዎች እስር ቤት ነው የሚገኙት። አሁን ታስረዋል ነው እየተባለ ያለው እና እነዚህ መረጃዎች በውስጥ መስመር ነው የተላኩልኝ እና እንግዲህ ቀጣይ ምን ይሆናል አናቅም። መረጃዎችን እየተከታተልኩ አሳውቃቸዋለሁ። ግን እንዳያችሁት ህዝቡ እየተጉላላ ነው ያለው፣ ብዙ ነገር እየደረሰበት ነው ያለው። መንሱርንም ጀማል መንገድ ላይ ይዘው ሲያናግሩ ሰምታችኋል የተፈጠረውን ነገር እና ሌሎች አዳዲስ መረጃዎች ካሉ እልክላችኋለሁ። እናንተ ግን እስከዛ ይሄን ዩቲዩብ ቻናል ላይክ፣ ሼር ያርጉ፣ አበረታቱኝ። ሌላ መረጃዎችን እልክላችኋለሁ። እናመሰግናለን።